ሰላም ሰላም እንደምን አላችሁ ውድ ተመልካቾቼ፣ ሰላም ብያለሁ። ዛሬ የምገኘው በገደላምባ መልካ ሻውሎ ወንዝ ላይ ነው። ይህ የምትመለከቱት የማንጎ ልማት፣ ሀገር በቀል ዛፎች፣ ሸንበቆ፣ ዋርካ፣ የተለያዩ ነገሮች አሉ ሻውሎ ወንዝ ላይ። ጀግናው ጠንካራው የአርጎባ ልዩ ወረዳ ከዚህ ከወንዝ ላይ ቲምቦ ዘርግቶ ለአርጎባ ልዩ ወረዳ ነዋሪዎች፣ መዲና ሰንቀሌ ነዋሪዎች የንጹህ መጠጥ ውሃ በማቅረብ እንዲሁም ለአፈሶ መንደር ውሃን በማቅረብ 30 ደቂቃ የሄዱት የነበረውን ውሃ ፍለጋ መንገድ አሁን በ3 ደቂቃ በ4 ደቂቃ ቀንሶላቸው እየተጠቀሙ ይገኛሉ። እንዲሁም ለአበሻ ሃይደር ጎሌ የውሃ ንጹህ መጠጥ ውሃን በማቅረብ ሸሆቹ ዱዓ እያደረጉለት እየመረቁት ይገኛሉ። እንዲሁም የአፈሶ መንደር ነዋሪዎችም ደስታቸውን ምስጋናቸውን እየገለጹ ይገኛሉ። በጣም ደስ የሚል ነው። 15 ኪሎ ሜትር ያክል ቲምቦ ዘርግቶ አቀበት ቁልቁለት ብሎ የዘረጋውን ውሃ አንዳንድ ነዋሪዎች በሌሊት እየሄዳችሁ በጥልቆ እየቆረጣችሁ ህዝብን ውሃ ችግር ላይ አትጣሉ እንላለን። ይሄ ጥብቅ ማሳሰቢያችን ነው። ችግር ካላችሁ የተለያዩ ነገሮች ካላችሁ ለወረዳው አመልክታችሁ በጥያቄያችሁ መሰረት በህገ መንግስቱ መሰረት ወረዳው ጋር ተነጋግራችሁ ችግራችሁን መፍታት እየቻላችሁ እያለ ይሄን የህዝብ ንጹህ መጠጥ ውሃ ቲምቦ አትቁረጡ እንላለን። ያንቺም ያንተም የኔም የንጹህ መጠጥ ውሃችን ነው። ልንጠብቀው ልንንከባከበው ነው እንጂ የሚገባው ቲምቦውን መቁረጥ የለብንም። አንቺ እየታጠብሽ ነው። ጥያቄያችሁን አመልክታችሁ በህገ መንግስቱ መሰረት በጠረጴዛ ዙሪያ ወረዳው ጋር ተመካክራችሁ ተነጋግራችሁ መፍታት ሲገባችሁ በጣም አደራ አትቁረጡ እንላለን። የንጹህ መጠጥ ውሃችን የኛ